ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ይህ ተወና ቲዩብ ነው። ለዛሬ የቀረብኩላችሁ ሁለት ኮምፒውተሮችን በኔትወርክ ኬብል እርስ በርሳቸው በማገናኘት ፋይሎችን እንዴት ትራንስፈር ወይም ሼር ማድረግ እንደምንችል አብረን እናያለን። አብራችሁን ቆዩ። እንግዲህ እንደምትመለከቱት ሁለት ፒሲዎች ኮምፒውተሮች እዚህ ጋር አሉ። ዊንዶው 10 ነው የተጫነባቸው። እነዚህን ኮምፒውተሮች ኔትወርክ ኬብል በመሰካት መረጃዎችን ወይም ፋይሎችን ሼር እንዴት እንደምናደርግ እናያለን። እንግዲህ ይሄንን ሼር ለማድረግ መጀመሪያ የተዘጋጀ ኔትወርክ ኬብል አለን። ይሄ ሁለት ኮምፒውተሮችን ኮኔክት ለማድረግ የተዘጋጀ ኬብል ክሮስ ኦቨር የተዘጋጀ በT568A እና በT568B የተዘጋጀ ኮንፊግሬሽን ነው። cat6 ነው የሚጠቀመው። መጀመሪያ እንዴት አድርገን ኬብል ላይ እንደምንሰካ ወይም ሲስተም ላይ ኮኔክት እንደምናደርግ እናያለን ማለት ነው። እሺ መጀመሪያ ይሄ PC1 እና PC2 አለ። PC1 ላይ ኬብሉን ኮኔክት እናደርጋለን። እዚህ PC1 ላይ የኔትወርክ ፖርቱ ኮኔክት ማድረጊያው ኔትወርክ ፖርት አለን። እሱ ላይ ኮኔክት እናደርጋለን። በመቀጠል PC2 ላይ ኮኔክት እናደርጋለን፣ አንደኛውን ጫፍ ማለት ነው። በዚህ ኬብላችን ኮኔክት በሁለቱም ጫፍ ኮኔክት አድርገናል። ላይት የምታዩት ሁለቱ ኮምፒውተር ኮኔክት መደረጋቸው ወይም ደግሞ ኬብሎቹ ሲስተሙ ላይ ሁለቱም ሲስተም ላይ ጫፍና ጫፍ ኮኔክት መደረጋቸውን የሚያሳየን ነው። በተመሳሳይ መልኩ ሁለተኛው ፒሲ ላይ PC1 እና PC2 ላይ እናያለን። በመቀጠል የፒሲው ላይ ኮንፊግሬሽን እንሰራለን። ከፒሲ1 ጀምረና ቀጣይ PC2 ላይ ደግሞ ኮንፊግሬሽን በተመሳሳይ ሁኔታ እናያለን ማለት ነው። ሁለቱ ሲስተሞች በኬብል ኮኔክት መሆናቸውን እዚህ ጋር የኔትወርክ አይከን አለች። እንግዲህ PC1 ላይ ያለውን ኮንፊግሬሽን ጨርሰን አሁን ወደ PC2 ላይ ኮንፊገር ማድረግ እንገባለን። PC2 ላይ መጀመሪያ PC1 ላይ የሰራነውን ኮንፊግሬሽን እናስተካክላለን፣ ሴቲንጎችን፣ ከዛን የአይፒ አድሬስ እናስገባለን ማለት ነው። አሁንም አብራችሁን ቆዩ። አሁን ሲስተሙ ኮንፊግሬሽን አፕላይ ለማድረግ ሪስታርት የሚለውን በተን ከነካን በኋላ ሪስታርት እያደረገልን ነው። ወደ ዊንዶው ፔጁ ዲስክቶፕ ፔጁ እስከሚመጣ እንጠብቃለን። ስታርት በተን በስክሪናችን በስተግራ በኩል ቦታም ላይ ትገኛለች። ክሊክ እናደርጋታለን። እዚህ ጋር ሴቲንግ አለ። ሴቲንጉ ላይ ክሊክ እናደርጋለን፣ እንመርጠዋለን። ዊንዶው ሴቲንግ የሚለው ፔጅ ይከፈትልናል። ከተከፈተ በኋላ ኔትወርክ ኤንድ ኢንተርኔት የሚለውን ይሄንን አይከን ክሊክ እናደርጋለን። ከሚመጣልን ፔጅ ውስጥ በስክሮሉ ወደታች በማድረግ በማሽከርከር ኔትወርክ ኤንድ ሼሪንግ ሴንተር የሚለውን ክሊክ እናደርጋለን። ኔትወርክ ኤንድ ሼሪንግ ሴንተር የሚለው ቦክስ ይከፈታል። በስክሪናችን በግራ በኩል ቼንጅ አድቫንስ ሼሪንግ ሴቲንግ የሚል አለ። እሱን እንመርጣለን፣ ክሊክ እናደርጋለን። ይሄኛው ፔጅ የሲስተሙ ሴቲንግ የምናስተካክልበት ፔጅ ነው። ለምሳሌ ፋይላችንን ወይም ፕሪንተር ሼር ለማድረግ
አክቲቭ እንዲሆን አለው ለማድረግ እንዲፈቅድልን ተርን ኦን የሚለውን ተርን ኦን ፋይል የሚለውን ክሊክ እናደርጋለን እንመርጣለን። እዚህ ጋር ተርን ኦን ኔትወርክ ዲስከቨር የሚል አለ። እሱን ካልተመረጠ እሱን ክሊክ እናደርጋለን። እችኛውን በመንካት ፕራይቬት የሚለው ላይ እሱን በመምረጥ ተርን ኦን ኔትወርክ ዲስከቨር የሚለው ላይ ክሊክ እናደርጋለን። ኦን እናደርገዋለን። ይሄኛን ኦን እናደርጋለን። እዚህ ጋር ክሊክ አድርገን ኦል ኔትወርክስ የሚለው ላይ ደግሞ እዚህ ጋር ተርን ኦን ሼሪንግ ሶ ኤኒዋን ዊዝ ኔትወርክ አክሰስ ካን ሪድ ኤንድ ራይት ፋይል ኢን ዘ ፐብሊክ ፎልደር የሚለውን እሱን እንመርጣለን። ይሄኛንም በተመሳሳይ መልኩ ኦን እናደርጋታለን። ከፍተዋለን። ዩዝ የሚለውን ክሊክ እናደርጋለን። እዚህኛው ላይ የዚህኛው ፐርፐዝ ምንድነው? ተርን ኦን ፓስወርድ ፕሮቴክት ሼሪንግ ማለት ፋይልን ለፒሲ2 ለዛኛው ፒሲ በምንልክ ሰዓት ያኛው ፒሲ ላይ የሆነን ፋይል አክሰስ እናደርግ የዚህኛውን የተላከውን ፋይል ለማየት ፓስወርድ ይጠይቀናል ማለት ነው። እንዳይጠይቀን ከፈለግን ተርን ኦፍ የሚለውን በዚህ ሰዓት ይሄኛው ፒሲ1 ለፒሲ2 ፋይል ሲልክ የተላከውን ፋይል እዛኛው ፒሲ ላይ የሆነን ለማየት አክሰስ እናደርግ ፓስወርድ እንዳይጠይቅ ያደርገናል ማለት ነው። ስለዚህ ኦን ኦፍ በማድረግ ወይም ተርን ኦፍ በማድረግ ቼክ እናደርጋለን። አሁን ተርን ኦፍ የሚለውን እንመርጣለን ማለት ነው። ከዛን ቼንጅ ሴቲንግ የሚለውን በተን ክሊክ እናደርጋለን። ቼንጅ ሴቲንግ የሰራነው ሴቲንግ እንዲቀበልን ወይም እንዲይዝ ያደርገዋል። እሱን ክሊክ እናደርጋለን። ስለዚህ ሴቲንጉን አስተካክለናል ማለት ነው። ወደ ቀጣይ አይፒ አድሬስ ማስገባት ነው። የክላስ አይፒ አድሬሱ ክላስ ኤ፣ ክላስ ቢ፣ ክላስ ሲ፣ ክላስ ዲ፣ ክላስ ኢ በዛ የተከፋፈለ ነው አይፒው። ስለ ቀጣይ በአይፒ ዙሪያ የተለያዩ ቪዲዮዎችን እንሰራለን። ለዛሬው የምንጠቀመው የክላስ አይፒ ክላስ ሲ ይሆናል ማለት ነው። እዚህ ጋር ቼንጅ አዳፕተር ሴቲንግ የሚለውን እንመርጣለን። ራይት ክሊክ በማድረግ ኢዘርኔት ላይ ራይት ክሊክ በማድረግ ፕሮፐርቲስ የኢዘርኔት ፕሮፐርቲ ከመጣልን በኋላ እዚህ ጋር ኢንተርኔት ፕሮቶኮል ቨርዥን 4 የሚለውን ወይም ቲሲፒ አይፒ የሚለውን እንመርጣለን። እቺኛዋ ፓርት በተኗ ክሊክ ካልተደረገች ወይም እዚህ ጋር ያለችዋ ካልተመረጠች ራይት ካልገባች ኮኔክሽን አይሰራልንም። አይፒ የሚለውን እንመርጥና ቨርዥን 4ን ፕሮፐርቲስ የሚለው ላይ ክሊክ እናደርጋለን ማለት ነው አይፒውን ለማስገባት። እዚህ ጋር እንደምታዩት የኢንተርኔት ፕሮቶኮል ቨርዥን 4 ዲያሎግ ቦክስ ተከፍቷል። እዚህ ጋር ዩዝ ዘ ፎሎዊንግ አይፒ አድሬስ የሚል አለ። አክቲቭ ይሄል እንዲሆንልን ወይም አይፒ ለመቀበል አክቲቭ እንዲሆን የሚያደርግልን የትኛው ነው? ዩዝ ዘ ፎሎዊንግ አይፒ አድሬስ የሚለውን እንመርጣታለን ማለት ነው። እዚህ በመቀጠል አይፒ አድሬሱን እናስገባለን እዚህ ላይ ማለት ነው። አይፒ ስናስገባ እዚህ ጋር አራት የተከፋፈሉ በኦክታ ወይም በ3 ዲጂት የሚቀበሉ ቦክሶች አሉ ማለት ነው። እዚህ ጋር እዚህ የክላስ ሲ ነው የምንጠቀመው። ክላስ ሲ የሚጀምረው 192 ነጥቡን ራሱ ስለሚያስገባልን ነው። በኦክታ 3 ዲጂት የሚቀበል ሶስተኛዋን የአይፒ ቁጥር 1 ብንል 1 ይሄኛው የክላስ ሲ አይፒ አድሬስ ነው። የመጀመሪያው 3ቱ ከፒሲ1 እና ፒሲ2 ላይ ዘሴም ነው ተመሳሳይ ነው የምናስገባቸው 192 168 1 የሚለው ሶስቱ ቁጥሮች ክላሶች ሁለተኛው ፒሲ ላይ ስናስገባት በተመሳሳይ መልኩ ነው። የመጨረሻው ግን አራተኛው ላይ የምናስገባው ከዛኛው ፒሲ ከፒሲ2 ይለያል ማለት ነው። እዚህ ይሄኛውን 1 ልበለው እንዴ። እዚህ ይሄኛው ክላስ ኔትወርክ ፓርቱ ዘሴም ይሆናል ሁለቱ ላይ ማለት ነው። እዚህ ሶስተኛ ላይ የምናስገባት እኛ የፈለግነውን ቁጥራት እናስገባለን፣ ግን ሁለቱም ላይ ፒሲ ላይ ዘሴም መሆን አለበት ማለት ነው። በመቀጠል እዚህ ጋር ሳብኔት ማስክ አለ። ሳብኔት ማስኩ ላይ ክሊክ እናደርጋለን። ሳብኔት ማስኩ ላይ ክሊክ ስናደርግ ባይ ዲፋልት ራሱ ሳብኔት ማስኩን ያስገባልናል ማለት ነው። እዚህ ጋር ዲፋልት ጌትዌይ ማለት
አሁን ባለው ሁኔታ ባናስገባም ኔትወርኩን ይሰራል። ግን ሞር ኦፍ አክቲቭ ሆኖ ቶሎ ኮሙኒኬት ማድረግ እንዲችሉ ኮኔክትድ መሆን እንዲችሉ የክላስ ሲን የፒሲ ቱን አሁን ፒሲው አለን ያኔ የፒሲ ቱን አይፒ እናስገባለን። በኋላ ላይ እናስገባዋለን እዛኛው ላይ 192.168 አንድ ምናልባት ያኛውን በኋላ የምንሞላው 2 ሊሆን ይችላል ማለት ነው። ይሄኛውን ደግሞ እዛኛው ፒሲ ቱ ላይ በምንሰራ ሰዓት የዚህኛውን 192.168 አንድ የሚለውን እዛኛው ፒሲ ቱ ላይ ዲፋልት ጌቱ ላይ እንደግመዋለን ማለት ነው። በቀላሉ ኮሙኒኬት ማድረግ እንዲችል ያደርገዋል ማለት ነው። እዚህ ጋር የምናየው ዩዝ ዘ ፎሎዊንግ ዲኤንኤስ ሰርቨር የሚለው ላይ ደግሞ 88 ወይም 4 ወይም 88 አድርገን ልንሞላው እንችላለን ማለት ነው። ዲኤንኤስ ሰርቨሩን በተመሳሳይ መልኩ ፒሲ ቱ ላይም ስንሞላ 88 ከታች ደግሞ 44 ኦልተርኔቲቭ ዲኤንኤስ አድርገን እንሞላለን ማለት ነው። በዚህ መልኩ እንግዲህ አይፒውን እናስገባለን። የፒሲ ዋን አሁን የምንሞላው የአይፒ አድሬስ የክላስ ሲ ይሄ ነው። ይሄ ደግሞ የክላስ ሲው ፒሲ ቱ ላይ የምንሞላው አይፒ ነው ማለት ነው። ዲፋልት ጌት ላይ የተጠቀምኩት ማለት ነው። በቀጣይ ኦኬ እንለዋለን ማለት ነው። ከዛን ክሎዝ አይደንቲፋይ እያደረገ ነው። የዚህን የከፈትነውን ዊንዶ ክሎዝ እናደርጋቸዋለን። በቀጣይ የዚህ ኮምፒውተር ኔም ቼንጅ እናደርጋለን እና ወርክ ግሩፕ እንቀይራለን ማለት ነው። ስለዚህ እሱን ለማድረግ ዚስ ፒሲ የሚለውን በተን ክሊክ እናደርጋለን ማለት ነው። ወይ ራይት ክሊክ ፕሮፐርቲስ ዘንድ ሲስተም ሴቲንጉ ይከፈታል። እዚህ ጋር እንደምታዩት ኮምፒውተር ኔም ዶሜን ኔም ኤንድ ወርክ ግሩፕ ሴቲንግ አለ። ይሄን ወርክ ግሩፕ እንቀይራለን። ምክንያቱም የዚህኛው ፒሲ ዋን እና የፒሲ ቱ ኮምፒውተር ኔም እንለያቸዋለን ማለት ነው። ሪኔም እናደርጋለን። ወርክ ግሩፕ ግን ዘሴም ተመሳይ ሁለቱ ላይም ተመሳይ ወርክ ግሩፕ መቀመጥ አለበት ማለት ነው። ኔማቸውን እንቀያየራለን። ይሄ ለመቀየር ቼንጅ ሴቲንግ የሚለው ላይ ክሊክ እናደርጋለን። ከመረጥን በኋላ እዚህ ጋር ቼንጅ የሚለውን ሪኔም ለማድረግ ማለት ነው። ቱ ሪኔም ዚስ ኮምፒውተር ኦር ቼንጅ ኢትስ ዶሜን ኦር ወርክ ግሩፕ ክሊክ ቼንጅ የሚስላለ እሱን እንመርጣለን። ኮምፒውተር ኔም የሚለው በፊት የነበረ የኮምፒውተር ኔሙ ኮምፕ የሚል ነው። ይሄንን ፒሲ ዋን አልኩት። ወርክ ግሩፑን ተመሳይ እንደዚሁ እንዳለመተው እንችላለን። ተመሳይ ወርክ ግሩፕ ኔም ለሁለቱም ፒሲ እናስገባለን ማለት ነው። ተጎና ቲዩብ የኔ ቻናል ለማስታወስ ነው። ተጎና ቲዩብ ነው። ተጎና የሚለውን ቲዩብ የሚለውን ይሄን ኔም በተመሳሳይ መልኩ ሁለተኛው ፒሲ ላይም እንደግመዋለን ራሱ ነው። ይሄኛው ግን ፒሲ ዋን ነው። እዛ ፒሲ ቱ እንላለን ማለት ነው። ዜን ኦኬ እንላለን። በቀጣይ ኦኬ እንላለን። ኮምፒውተር ኔም ኤንድ ዶሜን ቼንጅ ይላል። ዌልካም ቱ ተጎና ወርክ ግሩፕ ይላል። ኦኬ እንላለን። you must restart your computer to apply this changeን አፕላይ ለማድረግ ሪስታርት ማድረግ ይኖርብናል። እቺን ክሎዝ እናደርጋታለን። ኦኬ ካልን በኋላ አሁን ሪስታርት እንዲያደርግልን ወይስ በኋላ የሚለውን አለ። አሁን ሪስታርት ያደርግልን። ሪስታርት ካደረገ በኋላ እዚህ ጋር ያለው ኮምፒውተር ኔም ይቀየራል ማለት ነው። ሪስታርት የሚለውን በተን ክሊክ ስናደርግ መልሶ ሪስታርት አድርጎ ወደ ዚህኛው ፔጅ እንዲመጣ ያደርጋል ማለት ነው። ኮምፒውተር ኔሙንና ወርክ ግሩፑን መቀየሩን እናያለን። ተመሰን ዚስ ፒሲ የሚለውን ራይት ክሊክ እናደርጋለን። ከዛም ፕሮፐርቲስ አሁን በምታየው መልኩ ኮምፒውተር ኔሙን መጀመሪያ በጻፍ ነው ፒሲ ዋን የሚል አድርጎታል። በተመሳሳይ መልኩ ወርክ ግሩፕ ኔሙ ደግሞ ተጎና የሚለውን ቀይሮናል። ተጎና ቲዩብ በሚል ወርክ ግሩፑን ቀይሮናል። አሁን የሚቀጥለው ምንድነው? ሁለተኛው ፒሲ ላይ ሄደን ፒሲ ቱ ላይ አሁን የሰራነውን ፒሲ ዋን ላይ የቀየርነውን ኮንፊግሬሽን በተመሳሳይ መልኩ ፒሲ ቱ ላይ ቀይረን ወይም ኮንፊገር እናደርጋለን ማለት ነው። አሁን እንደምንመለከተው የፒሲ ቱ ላይ ያለነው ፒሲ ቱ ላይ ኮንፊግሬሽን እንጀምራለን። ስታርት ላይ ክሊክ እናደርጋለን። ስክሪናችን በስተግራ በኩል ታችኛው ፓርት ላይ ማለት ነው። ከሚመጡልን ኦፕሽኖች ውስጥ ምርጫዎች ውስጥ ሴቲንግ የሚለውን የመጀመሪያውን ሴቲንግ ላይ ክሊክ እናደርጋለን።
የሴቲንግ ቦክሱ ይከፈታል። ዊንዶው ሴቲንግ ማለት ነው። እዚህ ጋር ኔትወርክ ሴቲንግ የሚለው እንደ ፒሲ ዋል እንደሰራ ነው። ይሄኛውንም ኔትወርክ ኢንተርኔት የሚለውን ክሊክ እናደርጋለን፣ እንነካለን። ከተከፈተ በኋላ ስክሮል በማድረግ በማሽከርከር ኔትወርክ ኤንድ ሼሪንግ ሴንተር የሚለውን እንነካለን። then change advanced sharing የሚለውን ክሊክ እናደርጋለን። ሴቲንጉን ለማስተካከል ልክ እንደመጀመሪያው turn on network discover and turn on file and sharing የሚለውን እንመርጣለን። እዚህ ጋር turn on file የሚል ክሊክ እናደርጋለን፣ እንመርጣለን። ቀጣይ ደግሞ ያለው ሶስተኛ ላይ ኦን ኔትወርክስ እዚህ ጋር turn on sharing የሚለውን እሱ ላይ ክሊክ እናደርጋለን፣ እንመርጠዋለን። ይሄኛው ፒኖ እዚህ ጋር turn on password protect ቀደም እንዳልኳችሁ የመጀመሪያው ፒሲ ዋን ላይ ኦን ካርድ ነው። ፋይል ወደዛኛው ፒሲ ስንልክ ፓስወርድ ዩዚንግ ሲስተም የዩዘር አካውንትን ፓስወርድ ስለሚጠይቀን ነው። እንዳይጠይቀን ለማረጋገጥ ነው ፓስወርድ መምረጥ የምንችለው ማለት ነው። መምረጥም turn on ማድረግም ይቻላል። ፓስወርድ በየጊዜው ፋይል ሼር ስናደርግ ፓስወርድ እንዲጠይቅ ማድረግ ይቻላል። አሁን እንዳይጠይቅ ስለፈለግን ነው ሴቭ ቼንጅስ የሚለውን ክሊክ እናደርጋለን። ሴቲንጉን እንዲያስተካክል ወይም ሴቭ እንዲያደርግልን። ቀጣይ ቼንጅ አዳፕተር ሴቲንግ የሚለው ቦታ ክሊክ እናደርጋለን። ይህ ማለት የክላስ ሲ አይፒ አድሬስ ለማስገባት እዚህ ሴቲንግ ውስጥ እንገባለን። ኢዘርኔት ሎካል ኤሪያ ኢንተርኮድ እሱ ላይ ራይት ክሊክ እናደርጋለን። ከዛም ፕሮፐርቲስ የኢዘርኔቱ ወይም ላኑ ፕሮፐርቲ ይከፈታል። ኢንተርኔት ፕሮቶኮል ቨርዥን 4 የሚለው ላይ ክሊክ እንመርጥና ፕሮፐርቲስ የሚለው ላይ ክሊክ እናደርጋለን ማለት ነው። ዩዝ ዘ ፎሎዊንግ አይፒ አድሬስ እዚህ አይፒ አድሬስ ላይ 192.168 የፒሲ ዋን ያስገባ ነው። ሶስተኛው ላይ አንድ ያስገባ ነው። እዚህ ድረስ ተመሳሳይ ናቸው ማለት ነው። ሁለቱም ፒሲዎች ፒሲ ዋን ላይ 192.168 አንድ ያስገባ ነው። በተመሳሳይ መልኩ ፒሲ ቱ ላይ እዚህኛው አሁን እየሰራን ያለነው ፒሲ ቱ ላይ ነው። ተመሳሳይ እንሞላለን። የሚለየው የመጨረሻው አራተኛው ላይ የሚያስገባው ቁጥር ነው፣ አይፒ ቁጥር ነው። ያኛው መጨረሻው አንድ ነው። ይሄ ደግሞ ሁለት። ከዛን ሳብሚት ማስኩ ባይ ዲፋልት ራሱ ያስገባልናል። እዚህ ጋር ክሊክ እናደርጋለን። የክላሲን ተጠቅመን ነው እየሰራን ያለነው። ዲፋልት ጌትዌይ ላይ የዛኛውን ፒሲ ነው ፒሲ ዋን ላይ የፒሲ ቱን ነው አይፒ ያስገባ ነው ዲፋልት ጌትዌይ። አሁን ደግሞ የፒሲ ዋንን እዚህ ፒሲ ቱ ላይ አይፒ እናስገባለን ማለት ነው። ይሄም ኮኔክት ሲያደርጉ በፍጥነት ኮኔክት አድርጎ እንዲጠቀም ወይ ደግሞ ዳታ ሼር ለማድረግ ተጠቅሞ ብሎ ኮሚኒኬት ማድረግ ያስችለዋል። አንዳንዴ ከአንድ በላይ ሁለት በላይ ፒሲዎች ካሉ 3-4 በስዊች እናገናኝ ከሆነ አይፒ በዲፋልት ጌትዌይ ማስገባቱ በቀላሉ ሲስተሙን ኮኔክት እንዲያደርግ ያገለግላል ማለት ነው። እዚህ ዲኤንኤስ ሰርቨር ላይ ደግሞ ያስገባ ነው። መጀመሪያ ፒሲ ላይ ፒሲ ዋን ላይ 88 ነው። በተመሳሳይ መልኩ ይሄንም 88 እናስገባለን ማለት ነው። ዲኤንኤስ ሪፈር ዲኤንኤስ ሰርቨር አለ፣ አልተርናቲቭ ሰርቨር አለ። 4 እናስገባለን። 2 ማስገባት እንችላለን ማለት ነው። አሁን ኦኬ እንላለን። ኦኬ በተናን እንነካለን። ከዛን ክሎዝ እዚህ ጋር መምጣት ኔትወርኩን ኮኔክት መሆኑን ያሳያል። ሁለቱም ኮሚኒኬት ሲያደርጉ ማለት ነው። ኦኬ ይሄንን ክሎዝ እናደርግና እንዘጋለን። በመቀጠል የምናደርገው ምንድነው የኮምፒውተር ኔሙን የዚህ ፒሲ ቱ ሪኔም ማድረግ ነው። የመጀመሪያው ፒሲ ዋን ላይ ሪኔም አድርገናል ወደ ፒሲ ዋን። አይን ደግሞ ሪኔም ማድረግ ራይት ክሊክ አድርገን ፕሮፐርቲስ እዚህ ጋር ሌላ ነው እንግዲህ የቀደሙ ፒሲ ዋን ያለው ይሄ ነው። ፒሲ ቱ ወርክ ግሩፕን ደግሞ ወርክ ግሩፕ የሚለው ወደ ቀደም የጀመረ ፒሲ ዋን ላይ እንደቀየርኩት ከጎና ቲው ወደሚለው እንቀይራለን ማለት ነው። ይሄንን በሴቲንጉ አማካኝነት ማለት ነው። ስለዚህ እዚህ ጋር ሴቲንግ ቼንጅ ሴቲንግ የሚል አለ። እሱን ክሊክ እናደርጋለን።
እዚህ ጋር ቼንጅ የሚላለ ቱ ሪኔም ዲስ ኮምፒውተር ኦር ቼንጅ ዶሜን ኦር ወርክ ግሩፕ ቼንጅ ክሊክ አድርጉላት። ቼንጅ ክሊክ እናደርጋለን። እዚህ ጋር ፒሲ 2 የመጀመሪያው ፒሲ 1 ነው። ፒሲ 2 ወርክ ግሩፑን ተመሳሳይ ማድረግ አለብን። ታጎና ያልኩት ታጎና ቲዩ ወርክ ግሩፑ ዘሴም ማንኛውም ወርክ ግሩፕ ነው ማለት ይቻላል፣ ግን ተመሳሳይ መሆን ያለባቸው። ኦኬ እንላለን። እዚህ ጋር ዌልካም ቱ ታጎና ቲዩ ወርክ ግሩፕ አለ። ወርክ ግሩፑን መቀየሩን ነው የሚያሳየን። ኦኬ እንላለን። ዛን ይሄንን ኮንፊግሬሽን አፕላይ ለማድረግ ቼንጅ ለማድረግ ስታርት ማድረግ አለብኝ እያለ ነው። ኦኬ ዛን ክሎዝ። እዚህ ቢፎር ስታርቲንግ ሴቭ ኤኒ ኦፕን ፋይል ኦር ክሎዝ ኦል ፕሮግራም ጋር ፕሮግራሞች የተከፈቱ ፕሮግራሞች ካሉ እንዛዛቸዋለን ማለት ነው። ልክ እንደ ፒሲ ዋል እንደሰራ ነው። ይሄንን ሪስታርት እናደርገዋለን። ሲመለስ ቼንጅ ማድረጉን እናረጋግጣለን ማለት ነው። ሪስታርት እናደርጋለን። አሁን ፒሲ 2 ላይ የምንገኘው ሪስታርት አድርጎ ወደዚህኛው ፔጅ ዊንዶ መጥቷል። ሪኔም ማድረጉን ቼንጅ ማድረጉን እናያለን ማለት ነው። ስለዚህ ራይት ክሊክ እናደርጋለን። ዲስ ፒሲ ላይ ራይት ክሊክ እናደርጋለን። ላም ፕሮፐርቲስ እንግዲህ ወደ ፕሮፐርቲ መጥቶልናል። እዚህ ጋር ኢንፎርሜሽን አለ። ኮንተንት ኔሙ ፒሲ 2 ወደሚል ተቀይሯል። ወርክ ግሩፑ ታጎና ቲዩ በሚል። ስለዚህ ያኛው ወርክ ግሩፕ ዘሴም ነው፣ ታጎና ቲዩ የሚል ነው። የኮንተንት ኔሙ ያኛው ፒሲ 1 የመጀመሪያው ፒሲ 1 ይሄ ደግሞ ፒሲ 2 የሚል ኮንተንት ኔሙን ቀይሯል ማለት ነው። ፒሲ 1 ላይ ሁለቱ ኮምፒውተር ኮሚኒኬት ማድረጋቸውን በኮማንድ ፕሮምፕት ወይ ሲኤምዲ ቼክ እናደርጋለን። እዚህ ጋር ሰርች ላይ ወይ ክሊክ አድርገን ታይፕ ሰርች የሚለው ላይ ሲኤምዲ ኮማንድ ፕሮምፕትን ኦፕን እናደርጋለን፣ ከፍተዋለን። ኦፕን ረነስ አድሚን ወይ ክሊክ ማድረግ ይቻላል። እዚህ ጋር ሲመጣልን ፒንግ ብለን እንጽፋለን። ፒንግ 192.168.1.1 ሆነ የራሱን ቼክ የምናደርግበት ነው። ይሄ የፒሲ 1 የራሱ ነው። ኢንተር ብለን ስንጽፍ ወይም ኢንተር ስንለው በተኑ በኪቦርድ ኢንተር ስንል ፒንግ እያደረገው ነው። ይሄ የራሱን የኮምፒውተሩን ቼክ እያደረገ ነው። እዚህ ጋር ያሳዩ መግለጫዎች አለ። ምናልባት ዳታ ሙቭ እንደሚያደርግ ትራንስሚሽን አለ፣ ፓኬጅ አለ፣ ሪሲቭ የሚያደርግበት ሎስት የሚለው አለ። እነዚህን ማየት እንችላለን። የራሱን ቼክ አድርገናል። አሁን ደግሞ ፒሲ 1 ላይ ሆነን የፒሲ 2ን ቼክ ፒንግ እናደርጋለን ማለት ነው። ፒንግ ስፔስ እናደርጋለን። ፒንግ ብለን ስፔስ ከኪቦርድ እንነካለን። 192.168.1 የፒሲ 2 ላይ ያለውን አይፒ ነጥብ 2 ከዛ ኢንተር እንላለን ማለት ነው። በኪቦርድ ላይ ኢንተር ስንል እዚህ አሁን በትክክል ኮሚኒኬት ማድረጋቸውን እዚህ ጋር ያሳየናል ማለት ነው። እዚህ አሁን ኮሚኒኬት እያደረጉ ወይም ኮኔክትድ መሆናቸውን የምናይበት ነው። በተመሳሳይ መልኩ የፒሲ 2 ላይ ሆነን ደግሞ ፒሲ 1ን ኮኔክትድ መሆናቸውን ማረጋገጥ ይቻላል። ኦልሬዲ አሁን በዚህኛው ላይ በፒሲ 1 ላይ ሆነን ፒሲ 2 ኮሚኒኬት ማድረጋቸውን አይተናል። ይህን ዘጋና በተመሳሳይ መልኩ ኔትወርክ የሚለው አለ። ኔትወርክ የሚል ወይም ዲስ ፒሲ የሚለውን ኦፕን አድርገን ኔትወርክ የሚል አለ። እዚህ ጋር መንካት ይቻላል። እንደምታዩት ፒሲ 1 ኤንድ ፒሲ 2 አለ ማለት ነው። ሁለቱም እዚህ ፒሲ 1 ላይ ሆነን የራሱን ፒሲ 1 እና የፒሲ 2 ኮምፒውተር ኔም ማግኘት እንችላለን። ኔትወርክ የሚለውንም ነው ከፍተን እዚህ ጋር ኔትወርክ የሚለው ላይ ራይት ክሊክ አድርገን ኦፕን አድርገን እንደዚሁ ይሄኛውን ፒሲ 1 የራሱ ነው። ፒሲ 2 ደግሞ ከሱ ጋር ኮኔክት ያደረጉን የፒሲ 2 አይከን ያመጣል ማለት ነው። እዚህ ጋር ኦፕን አድርገን የፒሲ 2 አክሰስ ማድረግ እንችላለን። ራይት ክሊክ ኦፕን ፐብሊክ የሚላለ እዚህ ጋር ኦፕን ራይት ክሊክ ኦፕን አድርገን ፋይሎችን፣ ፒክቸሮችን፣ ቪዲዮዎችን ማስገባት እንችላለን። የፒሲ 2 የራሱ አሁን የከፈትን እያየን ያለ ነው የፒሲ 1 ነው የራሱ ነው። እዚህኛው በተመሳሳይ መልኩ ማየት እንችላለን ማለት ነው። አሁን በመቀጠል ፒሲ 1 ላይ ሆነን ለፒሲ 2 ፋይል ፎልደር
ሃርድዌሮችን ሼር ማድረግ እንችላለን። ሃርድዌሮች ማለት ለሲድሮም ማሰራ ከሆነ የፒሲ2 ፒሲ1 ላይ አክሰስ እንዲያደርግ ማጫወቻ ሙዚቃ መስማት ከፈለግን፣ ፕሪንተር ሼር ማድረግ ከፈለግን በጋራ እንዲጠቀሙ ማድረግ እንችላለን ማለት ነው። ዋናው ኔትወርክ ማድረጋችን ፋይሎችን እና ሶፍትዌሮችን እንዲሁም ደግሞ ሃርድዌሮችን ሼር ማድረግ ነው። የመጀመሪያ ስራችን ራይት ክሊክ አድርገን ኒው እና ከዛም ፎልደር ክሬት እናደርጋለን። በዚህ ፎልደር ኔሙን እንሰጣለን። ለምሳሌ ፒሲ1 ፋይል እንበለው። ፒሲ1 ፋይል ይሄ እቺን ፎልደር ውስጥ እቺን ፋይል ነው ፓስወርድ 123 ፋይል ቴክስት እዛ ፒሲ2 ላይ ስንሄድ ፒሲ1 ፋይል የሚል እናገኛለን ማለት ነው። ይሄን ፎልደር ሼር ማድረግ እንዴት እንደምንችል እናያለን። ስለዚህ ራይት ክሊክ እናደርጋለን። ራይት ክሊክ ፕሮፐርቲስ እዚህ ጋር እንደምታዩት ፋይል ፒሲ1 ፋይል ፕሮፐርቲስ አለ። የሳይዙን ሎኬሽኑን እያንዳንዱን ያሳየናል። እዚህ ጋር ሼሪንግ የሚል አለ። ሼሪንግ የምትለው ላይ ክሊክ እናደርጋለን። ይሄ ፋይል እስካሁን ሼር ላይሆን ይችላል። አድቫንስ ሼሪንግ የሚለው ላይ ክሊክ እናደርጋለን ማለት ነው። አድቫንስድ ሼሪንግ ዛን ሼር ዚስ ፎልደር የፎልደሩን ኔም ያመጣል። ፒሲ1 እዚህ ጋር ፒሲ1 ነው። እዚህ ጋር ሊሚት ዘ ነምበር ኦፍ ሳይመልቲኒየስ ዩዘር ይላል። 20 እና ከዛ በታች ለሆኑ ዩዘሮች ፋይሉን ሼር ማድረግ እንችላለን ማለት ነው። ይሄን ፋይል ለ20 እና ከዛ በታች ለሆኑ ሲስተሞች ፒሲዎች ሼር ማድረግ እንችላለን ማለት ነው። መቀነስ ይቻላል። ኮመንት ካለ ኮመንቶች እዚህ ጋር ማስገባት ይቻላል። ይሄን መቀነስ እንችላለን፣ ጨምር እንችላለን። እዚህ ጋር ፐርሚሽን አለ። ይሄን ፋይል ስንልክ ፐርሚሽን እነዚህ አሉ። ፐርሚሽኑ ሙሉ ኮንትሮል ማድረግ፣ ቼንጅ ማድረግ፣ ሪድ ማድረግ አለው ወይ ዲኔ እናደርጋለን። መከልከል ወይ መፍቀድ አለው ማለት ነው። እዚህ ጋር የምንፈልገውን ቼንጅ ማድረግ፣ ሪድ ማድረግ እንዲችል፣ ራይት ማድረግ እንዲችል ይህንን ማስተካከል እንችላለን። እዚህ ጋር ኤቭሪዋን ነው። ከዚህ ሲስተም ጋር ኮኔክትድ ለሆኑ ዲቫይሶች ወይም ሲስተሞች ወይም ኮኔክትድ የሆኑ ዲቫይሶች ካሉ እነሱ ሼር ነው የሚያደርገው። እኛ ሌላ አድ ከፈለግን ሌላ ዩዘር አድ ሌላ ፒሲ ማስገባት ካስፈለገን ሌላ ፒሲዎችን እዚህ ውስጥ አድ ማድረግ እና ፋይል መላክ እንችላለን፣ ሼር ማድረግ ይቻላል። አሁን እሱን እናቆየውና እዚህ ጋር አፕላይ ኦኬ ልበለው። እዚህ ጋር ካቺንግ የሚል አለ። ካቺንግ ላይ ምን አለ? እዚህ ጋር ኦንሊ ዘ ፋይል ኤንድ ፕሮግራም ዛት ዩዘር ስፔሲፋይ አር አቬይላብል ኦፍላይን። ኦፍላይን ሆኖ ኔትወርክ ኮኔክትድ ሆኖ ነበር ዲስኮኔክት ባለው ሰዓት ፋይሎቹ እዛ ፋይል ላይ እንዲቆይ ነው ወይም በእኛው ሲስተም ላይ እንዲቆይ የምናደርግበት ሜካኒዝም አለ። ኦንሊ ፋይል ወይም ፕሮግራም ኖ ፋይል። ይሄኛውን ከመረጥን ደግሞ ኖ ፋይል ኦር ፕሮግራም ፍሮም ዘ ሼርድ ፎልደር አቬይላብል ኦፍላይን። ፋይሎች ኦልሬዲ ሲስተሙ ዲስኮኔክት ከሆነ በኋላ የተላከው ፋይል ኦፍላይን እንዳያገለግል ወይም ኦፍላይን እንዳይገኝ ማድረግ እንችላለን። ይሄኛውን ከመረጥን ደግሞ ኦል ፋይል ኦር ፕሮግራም ዛት ኢዝ ኦፕን ፍሮም ዘ ሼርድ ፎልደር አውቶማቲካሊ አቬይላብል ኦፍላይን ሆኖ ዲስኮኔክት ሆኖ ፋይሉን አክሰስ ማድረግ እንችላለን ማለት ነው። እዛኛው ሲስተም ላይ ኮምፒውተር ላይ ማለት ነው። ይሄ ነው። እነዚህ የምንፈልገውን መጠቀም እንችላለን። እዚህ ኦኬ ልበለው። አንዱ ላይ መጠቀም እንችላለን እንደ ዩዘሩ እንደ ፍላጎታችን ማለት ነው። ኦኬ እንበል። ዛን አፕላይ ኦኬ። ስለዚህ አሁን ፋይሉ ሼርድ ሆኗል ማለት ነው። ይሄንን ፒሲ ሼርድ ሆኗል። ክሎዝ እናደርጋለን። ይሄን ፋይል እዛኛው ፒሲ2 ላይ ፒሲ1 ፋይል የምትባል እናገኛታለን ማለት ነው። እዚህ ክሎዝ ካደረግን በኋላ ይሄን ፋይል ሌላ ቦታ እዛ ሲስተም ላይ ማየት። ሌላው ፋይሉን ኮፒ ፔስት በማድረግ እንችላለን ሼር ማድረግ። እዚህ ጋር ፎልደር ክሬት ማንኛውም ፋይሎች ሊሆን ይችላል። ለምሳሌ እዚህ ጋር ማይን የሚል
ፎልደር ክሬት አደረኩኝ። ይሄን ኮፒ አድርጌ ኮፒ ራይት ክሊክ ኮፒ ኔትወርክን ከፍትና አሁን ያለበት PC1 ነው። PC2ን ከፍትና ለPC2 ሼር አደርጋለሁ። ራይት ክሊክ ኦፕን ዩዘር ኦፕን ፐብሊክ ኦፕን አድርገን እዚህ ጋር መልቀቅ እንችላለን ፋይሉን። ፔስት ራይት ክሊክ ፔስት። ይሄ ፋይል PC2 ላይ ሄዷል ማለት ነው። አሁን PC1 ላይ ያለው PC2 ላይ ፋይሉን ማይን የሚለውን ፋይል እናገኛለን። እንዲሁ ደግሞ PC1 ፋይል የሚለውን ሁለቱን እናገኛለን ማለት ነው። በኮፒ ፔስትም እንችላለን፣ ሼር በማድረግም እንችላለን ማለት ነው። ይሄን ክሎዝ እና PC2 ላይ ደግሞ ሌሎቹን እናያለን ማለት ነው። አሁን PC2 ላይ ያለነው PC2 ላይ ደግሞ እንሰራ ምንድነው መጀመሪያ ከPC1 ላይ ሼር የተደረጉልን ፋይሎችን እናያለን። እዚህ ኔትወርክ የሚለውን ራይት ክሊክ ኦፕን እናደርጋለን። ዛን PC1 ወደ PC2 ፋይል ልኳል። የመጀመሪያው በሼር ነው፣ ሁለተኛው ደግሞ ኮፒ ፔስት አድርገን ነው። ሼር የተደረገው PC1 ፋይል የሚል የተላከልን PC1 ፋይል የምትነው እዚህ PC1 ላይ እንገባና እና እንደምታዩት PC1 ፋይል ከPC1 ላይ የመጣ ዳታ ነው ማለት ነው። ይሄንን ፋይል ፐርሚሽን የተደረገልን ሪድ ለማድረግ እንጂ ፋይሉን ከፍተን ኦፕን ማድረግ አንችልም። ማለት ሪድ ነው። ቅድም PC1 ላይ ሴቲንግ ካያችሁ ታስተዋላችሁ አለውና ዲና አለ ያለው ሪድ እንዲያደርግ ብቻ ነው። ኦፕን የምናደርገው ይጠይቀናል ማለት ነው። ፐርሚሽን you do not have permission to access ይላል። ምክንያቱም ከዛ ከመጀመሪያው PC1 ላይ ሪድ ብቻ ነው የታቀደልን ማለት ነው። ሌላ ደግሞ ማይን የሚል ፎልደር PC1 ለPC2 ፋይል ልኳል። እሱን ለማየት ባክ እናደርግና PC2 ላይ ደግሞ ራይት ክሊክ ኦፕን ስናደርግ ከዛም ዩዘር ይመጣል። ዩዘርን ኦፕን ስናደርግ እነዚህ ይመጣሉ። ፐብሊክ ላይ ኦፕን እናደርጋለን። እዚህ ማይን የምትለዋ ፎልደር ከPC1 የመጣችልን እሷን ኦፕን አድርገን ፋይሉን ካለ ከተላከ እናያለን። ኦልሬዲ ሪድም አድርገናል፣ ኦፕንም አድርገናል። ወይም ሪድ እና ራይት ማድረግ ይችላል ማለት ነው። ባለው ፎልደር መላክ ነው። ፋይል ውስጥ ማስገባት ይቻላል። PC1 ፋይል እንደምትለው አይነት ማለት ነው። እዚህ ጋር ሪድም ራይትም ማድረግ ይችላል ማለት ነው። ስለዚህ በኮፒ ፔስት እና በሼር ላይ ነው ማለት ነው። መጀመሪያው ከPC1 ወደ PC2 በተመሳሳይ መልኩ ከዚህ ከPC2 ላይ ደግሞ በሌላ መንገድ ሼር ለማድረግ ከፈለግን ፎልደር PC2 ኒው ፋይል ብለን የምንፈልገውን መስጠት እንችላለን። ይሄንን ፋይል ይሄን ፎልደር ለPC1 ነው የምንልከው ማለት ነው። መጀመሪያ ስንልክ እንደነበረ ፕሮፐርቲስ ገብተን ከዛን ሼሪንግ የሚል ነው የመጣ ነው። እዚህ ድረስ መጣና በአድቫንስ ሼሪንግ ነው ያየነው እዛ PC1 ላይ። አሁን ደግሞ በዚህኛው እንሄዳለን ሼር እንዲሆን ማለት ነው። ሼር ስንል ይሄ ይመጣል። እዚህ ጋር ክሊክ ድሮፕ ዳውን አሮውን ክሊክ እናደርግና ኤቭሪዋን የሚለውን ክሊክ እንመጣለን። ከዚህ ሲስተም ጋር ኮኔክት ያደርጉ ዲቫይሶች ማለት ነው ሼር ማድረግ እንችል። እዚህ ጋር ክሊክ እናደርግና አድ የሚለውን እንነካለን። አድ እዚህ ጋር ሪድ ካልነው ልክ ይሄቺ PC ኒው ፋይሏን ምንድነው የሚያደርጋት? ሪድ ብቻ ነው ያኛው ሲስተም PC1 ሪድ ብቻ ነው የሚያደርገው። አሁን PC2 ላይ ያለነው PC1 ላይ ስንልክ ሪድ ብቻ ነው ማየት ብቻ ነው ፋይሉ። ሪድም ራይትም እንዲያደርግ ከፈለግን እዚህ ጋር ክሊክ አድርገን ሪድ ራይት የሚለውን ክሊክ እናደርግ። ይሄ ለምን ሼር በማድረግ በዚህኛው ሼር ነው። ይሄኛው አድቫንስ ሼር ነው ቅድም ያየነው PC1 ላይ። PC2 ደግሞ ሼር በመጥለዋ ፋይሉን እንልካለን ሼር። ስለዚህ ሼር ስናደርግ your folder is shared ይላል። እዚህ ጋር PC2 ኒው ፋይል PC2 ውስጥ የPC1 ውስጥ ገብተን PC2 ዩዘር የሚለው ውስጥ ኮምፒውተር ኔሙ CS learning PC5 የሚል ዴስክቶፕ ላይ PC2 ኒው ፋይል የሚል እናገኛለን ማለት ነው። PC1 ላይ ማግኘት እንችላለን። አሁን PC2 ላይ ወደ PC1 ላይ ነው ማለት ነው። ደን እንላለን። ክሊክ ስናደርግ ኦልሬዲ ከዛን ክሎዝ የሚመጣል ኦልሬዲ ይሄ ፋይል ሼር ሆኗል ማለት ነው። ይሄ ፋይል ለዛኛው ላለው ኮምፒውተር ላይ ሼር ሆኗል ማለት ነው። ይሄንን እዛኛው ላይ እናረጋግጣለን። በተመሳሳይ መልኩ ሌሎችን ፋይሎችን ሶፍትዌሮችን ሼር ማድረግ እንችላለን፣ ፕሮግራሞችን ሼር ማድረግ እንችላለን። ዲስፒሲን ኦፕን እናደርግና ዲስካችን ወይም ዲቪዲ ሮማችን ወይም ሎካል ዲ የዲስኩ እንትኖች ናቸው፣ ሎጂካል ፓርቲሽን ናቸው። እነሱን ሼር ማድረግ እንችላለን። ለምሳሌ ሎካል ኢን የፒሲ2 ሎካል ኢን ሃርድ ዲስኩን ሼር ማድረግ ብንፈልግ
ራይት ክሊክ እናደርግና ራይት ክሊክ አድርገን ሼር እና ፕሮፐርቲስ የሚለው ላይ ክሊክ እናደርጋለን። ስለዚህ ኢ ብሎ ፋይሉ ሼር ይሆናል ማለት ነው። እዚህ ጋር ሼሪንግ የሚል አለ ክሊክ እናደርጋለን። ይሄ ፋይል ሼር እንዲሆን ወይም ኢ የምትለው የዚህ ሎካል ሃርድ ዲስክ ኢ በፋይሏ ኔማን እንጣት ኢ ኖት ሼርድ ነች። ሼር ለማድረግ አድቫንስ ሼሪንግ ሼር ዲስ ፎልደር ስለዚህ በኋላ ኢ በመተት እናገኛታለን ማለት ነው። ያንተ ቅድም አጀስት ማድረግ ይቻላል። ፐርሚሽን አለው ኦፕን ያርግ ዲኔ ያርግ የሚለውን ነገር ቼንጅ ያርግ ሪድ ያርግ የሚለውን ፉል ኮንትሮል ያርግ ይሄንን መስጠት እንችላለን። አፕላይ ኦኬ እዚህ ጋር አፕላይ ኦኬ ከዛን ክሎዝ ስለዚህ ሼርድ ሆኗል። እዚህ ጋር ሼርድ ሆኗል ፋይሉ ሼርድ ሆኗል ማለት ነው። እዚህ ጋር መልሰን ማየት እንችላለን። ክሊክ ፕሮፐርቲ ሼሪንግ ኦልሬዲ ፋይል ሼርድ ሆኗል ማለት ነው። እዚህ ጋር የሼርድ ፋይል ምልክት እናያለን ማለት ነው። ይሄ ፋይል ኢ የሚለው የሃርድ ዲስኩ ሎካል ኢ ለፒሲ ዋን ሼርድ ሆኗል ማለት ነው። በተመሳሳይ መልኩ ዲቪዲ ላይም ሲዲ ወይም ዲቪዲ ሮም የሲዲ ሮም ሙዚቃ የሚጫወቱ ፕሌይ የሚያደርጉ ሙዚክ ፋይሎች ካሉ እነሱንም ሼር ማድረግ እንችላለን ማለት ነው። የፒሲ ዋን ላይ በኋላ ላይ መተመተን እናያለን ማለት ነው። እዚሁ ላይ ፕሪንተር እንዴት እንጭንና ማኑዋል ፕሪንተር መጫንና ፕሪንተር ደግሞ ለፒሲ ለዛኛው ፒሲ ሼር ማድረግ እናያለን ማለት ነው። እዚህ ላይ እዚህ ኮንትሮል ፓናል ላይ እንገባለን። ኮንትሮል ፓናል ቼክ ማድረግ እዚህ ጋር በኮማንዱን ማግኘት እንችላለን። ፒሲ 2 ላይ ዋን ላይ ፒሲ ዋን ላይ እንዴት እንደ ፒንግ ማድረግ እንደምንችል አይተናል። ፒሲ ዋን ላይ እዚህ ላይ ቼክ ማድረግ ይቻላል መፈን ይቻላል። የዊንዶ ኪቦርዳችን ዊንዶ ኪ ያለች እሷንና አርን በመንካት ኮማንድ ሲኤምዲ ብለን እንተውና ኦኬ መሰርችን በዚህ ይቻላል ፒንግ ማድረግ እንችላለን። 192.168.1 የዛኛው የፒሲ ዋን 2 ነች ማለት ነው። የፒሲ ዋን ነው። የዚህኛው ፒሲ አሁን እየሰራንበት ያለው ፒሲ 2 ነው። የፒሲ የራሱን ቼክ ለማድረግ በዚህ ኢንተር ማለት እንችላለን። ኢንተር ከኪቦርድ አሁን ፒሲ 2 ላይ ሆነ ፒሲ 1ን ቼክ ለማድረግ ኮሚኒኬት ማድረጋችን ያው አይተናል። በኢሜጅ ፒንግ 192.168.1 የፒሲ 1 አይፒ አድሬስ ነው። ኢንተር ማለት ከኪቦርድ ስለዚህ በትክክል ኮሚኒኬት ማድረጋቸውን እዚህ ጋር እያየን ነው ማለት ነው። አሁን ወደ ፕሪንተር ማኑዋሊ እንዴት እንደምንጭን ነው። ኮንትሮል ፓናል ላይ እንገባለን። ወይ በሴቲንግ ይቻላል ወይ ኮንትሮል ፓናል ራይት ክሊክ አድርገን ኦፕን እዚህ ጋር ሃርድዌር ኤንድ ሳውንድ የሚላለ እሱን በተን ክሊክ እናደርጋለን ማለት ነው። እሱን በመንካት ፕሪንተሩን ማግኘት እንችላለን ማለት ነው። እንመርጠዋለን። ፕሪንተር ኤንድ ዲቫይስ ፕሪንተር የሚላለ ፕሪንተር እና ዲቫይስ ያለው አንድ ያለ ዲቫይስ ኤንድ ፕሪንተር የሚለውን በተን አይተኑን ክሊክ እናደርጋለን። እዚህ ጋር እንደምትመለከቱት የተለያዩ ዲቫይሶች እዚህ ጋር ይገኛሉ። አሁን እኛ አድ የምናደርገው ፕሪንተር ነው። ፕሪንተሩን አድ ለማድረግ ማኑዋሊ እዚህ ጋር አድ ፕሪንተር የሚለውን ክሊክ እናደርጋለን። እቺኛውን ክሊክ እናደርጋታለን ማለት ነው። እንግዲህ እዚህ ጋር እንደምናየው ማይ ፕሪንተር ኢዝ ኤ ሊትል ኦልደር የሚላለ ሰሌክት ሼር የሚላለ አሁን ሼር የተደረገ የለም የሚቀበል የለም ገና አድ ነው የምናደርገው። እዚህ ጋር አድ ቱ አር2 ሎካል የሚለውን እንመርጣለን ማለት ነው። አድ ኤ ሎካል ፕሪንተር ኦር ኔትወርክ ፕሪንተር ዊዝ ማኑዋል ሴቲንግ የምትለዋን እንመርጣለን። አዲስ ፕሪንተር ማኑዋሊ እየጫን ነው ማለት ነው። እሷን ኔክስት እናደርጋለን። ምንም ፕሪንተር እዚህ ጋር የተጫነ ፕሪንተር የለም። የአዲስ ፕሪንተር ምንጭ ነው። ዩዝ ኤግዚስቲንግ ፖርት የሚላለ ፖርቶችን መጠቀም እንችላለን። እዚህ ውስጥ ያሉትን ፖርቶች መጠቀም እንችላለን። በተለያየ ዲቫይስ በተለያየ ሲስተም ላይ የተለያየ ፖርት ያሳየናል። አዲስ ፖርት ክሬት ካፈለግን አዲስ ፖርት ክሬት ማድረግ ይቻላል። ስለዚህ እኛ በነበረው ኤግዚስት ባለ ፖርት መሄድ እንችላለን። ሎካል ፖርት የሚለውን ልምረጥ።
ከዛ ኔክስት እዚህ ጋር የተለያዩ ማኑፋክቸሮች የፕሪንተር አይነቶች አሉ። በብራዘር፣ በካነን፣ ኢፕሰን፣ ኤችፒ አለ። የፈለገውን የፕሪንተር አይነት መርጣለሁ። ኤችፒ ስለሆነ ደግሞ ፕሪንተር አይነት በኤችፒ የታይፖቹ ደግሞ አሉ። በተለያየ ታይፖች እሱን መርጣለሁ ማለት ነው። በብራዘር፣ ካነን፣ ኢፕሰን የፈለገውን ይቻላል። ኤችፒ ፕሪንተር የሚለውን እንምረጥ። እኔ ብዙ ፕሪንተሮች እዚህ ስላሉ ማለት ነው ኤችፒ ፕሪንተር የሚለውን እመርጣለሁ። ከኤችፒ ፕሪንተሮች የትኛው ነው የሚለው አለ እዚህ ጋር ኤችፒ ከለር ጀት 2500 ፒቲኤስ ክላስ ድራይቨር የሚለውን እንምረጠው። ይሄን ፕሪንተር መጫን ነው። ኔክስት እዚህ ጋር እንግዲህ ታይፕ ኦፍ ኔም አለ። ፕሪንተር ኔሙ መቀየር ይቻላል በምንፈልገው ፕሪንተር ኔም። በውስጡ ይሄን ፕሪንተር ነው የሚያደርገው፣ ግን ለዩዘሩ ለእኛ ግልጽ እንዲሆን በፈለግነው ፕሪንተር ኔም በፈለግነው ስም መተካት ይቻላል። እዚህ ላይ እንዳለን ተውና ኤችፒ ከለር ሌዘር ጀት 2500 ፒኤስ ክላስ ድራይቨር የሚለው ላይ በሱ እንቀጥላለን ማለት ነው። እዚህ ኔክስት ላለው እዚህ ጋር ኢንስታሌሽን ጨረሰ። እዚህ ጋር ዶንት ሼር፣ አሁን ፋይል ሼር አናደርግም። ምንም የፕሪንተር አይነት ሼር አናደርግም። ለራሱ ሎካሊ አድ እያደረገ ነው፣ እየጫነ ነው። እዚህ ጋር ዶንት ሼር ዚስ ፕሪንተር የሚለውን እንመርጣለን። ከፈለግን እዚህ ላይ ሼር እንዲያደርግ እንችላለን ማለት ነው። ግን አሁን ፕሪንተር ለራሱ ገና አድ እያደረግን ለብቻ ሼር ማድረግ እናያለን። ዶንት ሼር ዚስ ፕሪንተር ሎካሊ እየጫነ ነው። ኔክስት ፕሪንት ቴስት ካስፈለገ ቴስት ማድረግ እንችላለን። ዩ ሃቭ ሰክሰስፉል አድ ኤችፒ ከለር ሌዘር ጀት 200 ፒኤስ ክላስ ድራይቨር የሚል አለ። ተጭኗል ማለት ነው። ፊኒሽ እንላለን። እንግዲህ እንደምትመለከቱት ካሉት ውስጥ ዲቫይሶች ፕሪንተር የሚለው ኤችፒ ፕሪንተር አሁን ጨነን የጨረስነው ነው። ምንም እዚህ ጋር እንደምታዩት ሼርድ የሆነ ፕሪንተር የለም። ለራሱ ሎካሊ አድ አድርጎታል ማለት ነው። ተጭኗል ማለት ነው። እዚህ ቀጥሎ ይሄን ፕሪንተር ሼር እናደርጋለን ማለት ነው። ሼር ማድረግ እንችላለን ማለት ነው። እንግዲህ የቻናላችን ቤተሰቦች አሁን ፕሪንተሩን ጭነን ጨርሰናል። ይሄን ፕሪንተር እዚህ ሲስተም ላይ ሎካል አክሰስ ማድረግ ይቻላል። ይሄን ማይክሮሶፍት ኦፊስ ወርድ ነው። የጫነው ፕሪንተር ፕሪንት ለማድረግ ብንፈልግ ፋይላችን የወርድ ፋይል ነው። እዚህ ጋር ፋይል የሚለው ላይ ክሊክ እናደርጋለን። ፋይል የሚለው ላይ ክሊክ ስናደርግ ፕሪንት የሚል አለ። ፕሪንትን ክሊክ እናደርጋለን። እዚህ ጋር እንደምታዩት እንግዲህ የኤችፒ ከለር ሌዘር ጀት ይላል። አሁን የጫነው የፕሪንተር ማለት ነው። ማኑዋሊ አድ ያደረግነው ፕሪንተር አይነት ነው። እሱን ክሊክ አድርገን ፕሪንት ማድረግ እንችላለን ፋይላት። ስለዚህ እዚሁ ላይ ፕሪንት ቼክ ማድረግ እንችላለን ማለት ነው። ሲስተሙ ላይ የጫነው ሎካል አክሰስ ያደረገው ፕሪንተር ይሰራል አይሰራም የሚለው ነገር መጫኑን አለመጫኑን ማየት እንችላለን ማለት ነው። በቀጣይ የምናየው ይሄ ፕሪንተር ሼርድ አልሆነም። ይሄን ፕሪንተር ከዚህ ከፒሲ2 ጋር ጭነናል። ለፒሲ ዋን ሼር እናደርግለታለን ማለት ነው። ሼር ካርድ ነው ማለት እዚህ ጋር ሼር የምትል ትመጣለች። ይሄን ለፒሲ ዋን ሼር እናደርግለታለን ማለት ነው። እንግዲህ አሁን ይሄን ፕሪንተር ራይት ክሊክ እናደርጋለን። ፕሮፐርቲስ ወይ ፕሪንተር ፕሮፐርቲስ የሚል አለ። ሼር ለማድረግ ነው። ፕሪንተር ፕሮፐርቲስ ክሊክ እናደርጋለን። እዚህ ጋር የፕሪንተር ኔሙ መጥቷል። ፕሪንተር ሼሪንግ የምትለው ላይ ክሊክ እናደርጋለን። ሼሪንግ ከዛም በኋላ ሼር ዚስ ፕሪንተር የሚለውን እነካለን ማለት ነው። እዚህ ጋር ሼር ዚስ ፕሪንተር ኔሙ አክቲቭ ይሆናል። በመቀጠል ኦኬ አፕላይ ኦኬ ማለት አፕላይ ስንል እዚህ ጋር እንደምታዩት ፕሪንተር ሼርድ መሆኑን እያሳየን ነው ማለት ነው። ፕሪንተር ሼርድ ሆኗል ማለት ነው። ፕሪንተሩ ሼርድ መሆኑን እናያለን ማለት ነው። ስለዚህ ለዛኛው ፒሲ ዋን ላይ ፕሪንተር ሼር መሆኑን እያሳየን ማለት ነው። ስለዚህ ፒሲ ስለሆነ ለፒሲ ዋን ይሄንን ፕሪንተር አክሰስ ነው። ስለዚህ ይሄ ፕሪንተር ኔትወርክ ሆኗል ማለት ነው። ይሄ ፕሪንተር ኔትወርክ ሆኗል በሁለቱ ኮምፒውተር መካከል እና እዚህ ሁለቱም ፒሲዎች ይሄን ፕሪንተር አክሰስ ማድረግ እና ፕሪንት ማድረግ ይችላሉ። በጋራ መጠቀም ይችላሉ። ይሄኛው ሼር ስላለ ነው። ፒሲ ዋን ላይ ሄደን እንዴት አድርገን አድ እንደምናደርግ ሼር የሆነውን ፕሪንተር እንዴት አድ እንደምናደርግ እናያለን ማለት ነው። ፒሲ ዋን ላይ ከፒሲ2 ወደ ፒሲ ዋን ላይ መተናል። ፒሲ ዋን ላይ ፒሲ ላይ የተላኩትን ፋይል እና የተለያዩ ሎካል ኢን እና
ፎልደር ተልኳል እሱን እናያለን። በመቀጠል ደግሞ ፕሪንተሩን ደግሞ ሼር እናደርጋለን። የተለያየ ሼር ይሆናልን ሪሲቨር ላይ እንጭናለን። ፒሲ ማለት ነው የፒሲ2 ፋይሎች እና ከፒሲ2 ላይ የመጡ ሃርድዌሮችን አድ እናደርጋለን ማለት ነው። መጀመሪያ ከፋይሉ ፒሲ2 ኒው ፋይል የሚል ተልቋል ከፒሲ2 ፋይል ላይ ወይም ከፒሲ2 ፋሚሊ ኮምፒውተር ላይ ወደ ፒሲ1 የተላኩ ፋይሎች አሉ እነሱ እናያለን ማለት ነው። ይሄ እንግዲህ የሎካል ሃርድ ዲስኩ ብሎ የመጣው ማለት ነው። እሱ ነው ይሄ ፋይል ላይ ክሊክ ኦፕን ማድረግ እንችላለን። ሪድ ፐርሚሽን ጠይቀናል ማለት ነው። እሱን ቼክ እናደርጋለን። እዚህ ጋር ሼር ሆኗል ግን እዚህ ጋር አዳ ፕሪንተር ሼር ሆኗል ግን እዚህ ፕሪንተር ላይ ገና አልታወቀም ማለት ነው። ሌላው ዩዘር የሚለው እዚህ ፒሲ2 ላይ ነው ያለነው። ዩዘር ከፍተን መጀመሪያ ፒሲ2 ኒው ፋይል የሚል ልከን ነበር ወደ ፒሲ1 ላይ ከፒሲ2 እሱን ቼክ እናደርጋለን። ኦፕን እናደርጋለን። ዲስክቶፕ ላይ የተላከልን ፋይሉ እዚህ ፋይሉን አገኘነው። ፒሲ2 የሚል ፋይል ከፒሲ2 ኮምፒውተር ላይ ወደዚህ ተልኳል። ስለዚህ ፒሲ2 ውስጥ ገብተን ነው የዚህ ፒሲ1 ላይ ሆነ የፒሲ2ን ፋይል ከፍተን ነው ዳታውን ማየት የምንችለው ማለት ነው። ዳታውን ማየት የምንችለው እዚህ ውስጥ ገብተን ነው። ከፒሲ1 የተላከልን ፋይል ከሆነ ፒሲ1 ውስጥ ከፒሲ2 የተላከልን ፋይል ከሆነ ፒሲ1 ላይ ሆነ ፒሲ2 የሚለው ፋይል ወይ ኮምፒውተር ኔም ኮምፒውተር ኔም ፒሲ2 ነው ማለት ፒሲ2 የሚለው ፋይል ከከፈትን ወይ ኮምፒውተር ኔም ከከፈትን በኋላ ከፒሲ2 የመጣውን ፋይል የምናየው እዚህ ላይ ነው ማለት ነው። ዩዘር ገብተን ይሄኛው የኮምፒውተር ኔም ነው ዩዘር አካውንት ነው። ዲስክቶፕ ላይ የተላከልን ፋይሉ ኦፕን አድርገን የተላከውን ፋይል ፎልደር ማየት እንችላለን ማለት ነው። በቀጣይ ስንሄድ የተላከልን ፕሪንተር አለ። ፕሪንተሩ ኦልሬዲ ከፒሲ2 ወደ ፒሲ1 ሼር ሆኗል ግን እዚህ ላይ ፋይሉን ማግኘት አንችልም ማለት ነው። ወይም ፕሪንተሩ አድ አልሆነም እዚህ ሲስተም ላይ አልታወቀም ማለት ነው። እሱን ለማስተዋወቅ ኮንትሮል ፓናል ኦፕን እናደርጋለን። ሼርድ የሆነው ፕሪንተር ሪሲቭ ለማድረግ ሼር ከሆነ በኋላ እዚህ ላይ ኢንስቶል እናደርገዋለን። ሼር ስለሆነ ፕሪንተሩ አይጫንም። ስለዚህ እዚህ መጫን አለብን፣ አድ ማድረግ አለብን። እዚህ ጋር ሃርድ ኤንድ ሳውንድ የሚላል እሱን ክሊክ እናደርጋለን። ዲቫይስ ኤንድ ፕሪንተር የሚላል እሱን እንመርጣለን። እዚህ ጋር ምንም የመጣ ፕሪንተር የለም። ስለዚህ እኛ አድ ማድረግ ይጠበቅብናል። ስለዚህ ፕሪንተሩ ተልኳል ግን አድ ማድረግ ይቀርባል። አድ መደረግ አለበት። አድ ለማድረግ ደግሞ እዚህ ጋር አድ ፕሪንተር የሚላል ለኛውን ክሊክ እናደርጋታለን። እንግዲህ አዲስ ፕሪንተር ስንጭን አዲስ ፕሪንተር በምንጭን ሰዓት አድ ሎካል ያለው መጀመሪያ ፒሲ2 ላይ ሆነን አሁን ፒሲ1 ላይ ያለነው ፒሲ2 ላይ ሆነን አድ ነው ያደረግነው። አሁን ግን እኛ መጫን ሳይሆን አዲስ ፕሪንተር መጫን ሳይሆን የተላከልን ሼር የሆነ ፕሪንተሩን ወደዚህኛው ፒሲ1 ላይ ማስገባት ነው ሪሲቭ ማለት። ስለዚህ እዚህ ጋር ምን እናደርጋለን? ሰሌክት የሚለውን እንመርጣለን። ሰሌክት ሼርድ ፕሪንተር ባይ ኔም ከነስሙ ሼርድ የሆነው ፕሪንተር ከነስሙ እዚህ ጋር ካወቅነው ሙሉን እንጽፋለን። ወይ በዚህ ኤግዛምፕል መሄድ እንችላለን። ምንድነው ኤግዛምፕል የሚለው ኮምፒውተር ኔም ይላል። ኮምፒውተር ኔም ማለት የላከልን ኮምፒውተር ኔም ምንድነው? ፒሲ ነው። ፒሲ2 ነው። ከዛ ስላሽ እናደርጋለን። ፕሪንተር ኔም ኤችፒ ከዛ ለዘርጀት 2500 የሚል ነው። ወይም ኮምፒውተር ኔም ፕሪንተር ኔም ኤንድ ፕሪንተር በፈለግነው ጽፈን ሰርች ማድረግና ኦልሬዲ ኔትወርክ ስለሆነ ኔትወርክ ኮኔክት ስለሆነ ፕሪንተር ኔሙን ማግኘት እንችላለን። በሌላ መንገድ ደግሞ ብሮዝ ለእናንተ ቀለል የሚለው ብሮዝን በመንካት ቀላል ብሮዝ የሚል ክሊክ እናደርግ ከዚህ ኮምፒውተር ጋር የተያዙት ኮምፒውተሮች ካሉ ኮኔክት ሆኖ ኮምፒውተሮች ካሉ ኦልሬዲ እዚህ ሊስት ይሆናሉ። አሁን ከዚህ ኮምፒውተር ጋር ኮኔክትድ የሆነው ፒሲ2 ነው ማለት ነው። ምክንያቱም ፒሲ1 ላይ ሆነን ነው አድ እያደረግን ያለነው። ሼር ያደረገልን ፒሲ2 ነው። ስለዚህ አሁን ደግሞ የፒሲ2 ላይ የተላከልን ፕሪንተር አድ ማድረግ ስላለብን ብሮዝ የሚል ስነካ ይመጣ ይሄን ክሊክ እናደርጋለን። ሰሌክት ከዛ ሼር የሆነው ፕሪንተር አገኘነው ማለት ነው። እሱን ክሊክ እናደርጋለን። ሰሌክት ውድ ተመልካቾቻችን ዛሬ አሁን እንደምታዩት መልኩ ፕሪንተሩ በቀላሉ ወደዚህኛው ፕሪንተር አክሰስ ተደርጓል። ፒሲ2 ህዝባር ኤችፒ ከለር ሌዘርጀት 2500 ፒሲ ክላስ ዛሬ የሚል ፕሪንተር ከፒሲ2 የተላከ ነው ማለት ነው። ሼር የተደረገ ነው። አሁን ደግሞ ሪሲቭ እና ያደረገ ነው የፕሪንተር ፒሲ1 ፕሪንተሩን አድ ያደርገዋል ማለት ነው። ኔክስት ያደርጋል።
ኮኔክቲንግ ቱ ኤችፒ ከለር ሌዘር ጀት ይላል። ኮኔክት ሆኗል ኦልሬዲ አድ ሆኗል ማለት ነው። ወደዚህ ፕሪንተር ወደዚህ ፒሲው ላይ አድ ሆኗል። ዩ ሃቭ ሰክሰስፉል አድ ኤችፒ ከለር ሌዘር ጀት 2500 ፒሲ ክላስ የሚላለ ኦን ፒሲ2 ከፒሲ2 የተላከልህ ፋይል ነው ማለት ነው። ወይም ከፒሲ የተላከ የሃርድዌር አይነት ነው ይሄ ፕሪንተር። ከፒሲ2 የተላከ ሼርድ የሆነ ፕሪንተር ነው ማለት ነው። ኔክስት እናደርጋለን ማለት ነው። ከዛም ፊኒሽ። እዚህ ከፒሲ2 የተላከ ሼርድ የተደረገልን ፕሪንተር አድ እያደረግን ነው ማለት ነው። አድ አድርገን ጨርሰናል። እዚህ ጋር እንደምታዩት ኤችፒ ከለር ሌዘር ጀት 2500 ፒሲ ክላስ ድራይቨር ኦን ፒሲ2 ይላል ማለት ነው። ይሄ ማለት ከፒሲ2 የተላከልን ፕሪንተር ነው ማለት ነው። እና አድ ሆኗል ኦልሬዲ እዚህ ፒሲ1 ላይ አድ ሆኗል ማለት ነው። ማረጋገጥ ቼክ ከፈለግን ወርድን እንከፍትና ወርድን ፋይል ማንኛውም ፋይል ብቻ መክፈት ፋይል ብለን ፋይል ክሊክ አድርገን ፕሪንት እዚህ ጋር ክሊክ ስናደርጋት ፕሪንተር ኔም ስንመርጥ እንደምታዩት እዚህ ጋር እንደምትመለከቱት እዚህ ጋር ምን ይላል ኤችፒ ከለር ሌዘር ጀት 2500 ፒሲ ክላስ ድራይቨር ኦን ፒሲ2 ይላል። ከፒሲ2 ሼር የተደረገ ፕሪንተር ነው ማለት ነው። እዚህ በዚህ ሰዓት ሁለቱም ኮምፒውተሮች ይሄን ፕሪንተር አክሰስ ማድረግ ወይ ደግሞ በጋራ መጠቀም ይችላሉ ማለት ነው። ስለዚህ ክሊክ አድርገን ፕሪንት ማድረግ እንችላለን ማለት ነው። ስለዚህ ፕሪንተር ሼር አደረገልን፣ እዚህ ደግሞ አላደረግነው። ሼር ስለተደረገ ብቻ ፕሪንተሩ እዚህ ውስጥ አይገባም። ስለዚህ እኛ ሼርድ ከሆነ በኋላ አድ ማድረግ መጫን ይጠበቅብናል ማለት ነው። ፕሪንት ብናደርገው ፕሪንት ማድረግ ይችላል ማለት ነው። ውድ የቻናላችን ቤተሰቦች ይህ ተጎና ቲዩብ ነው። የተለያዩ የኮምፒውተር ነክ ኮርሶችን በተግባር የምናሳይበት ቻናል ነው። ላይክ፣ ሰብስክራይብ በማድረግ የደውል ምልክቱን በመጠቀም አዳዲስ የምሰራቸው ቪዲዮዎች እንዲደርሳችሁ የደውል ምልክቱን ተጫኑ።